የፈጀናቸው ቃላቶች ሲከፋ ስናዝን ስጽፍልሽ ስጽፍልኝ ያሽሽግ ፍቅራችን yo what's good everybody, it's your boy Sammy Samford እንዴት ናችሁልኝ? ሰላም ነው? ሰላም ነው ወይ? እንዴት ናችሁልኝ? አላችሁልኝ ወይ? ውላችሁ ቀናችሁ ምሽታችሁ እንዴት ነው? ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምትዩኝ ሰዎች ሰብስክራይብ አድርጉ። አይቆጥር አያስከፍል ምንም ቅንነት ብቻ ነው ከእናንተ የሚጠይቀው። ሰብስክራይብ አድርጉ። ሳያዩ ያመኑ ብፁዓን ናቸው። ቢሆንም ላይክ አድርጉ ቪዲዮዬን። ወዳችኋለሁ። የምትሰጡኝ ኮሜንት አመሰግናለሁ። በርታልን እያላችሁ ነው። እበረታለሁ። የኢትዮጵያ ሙዚቃን ይውላችሁ። የሚሰደበውን ሰድበን፣ የሚሞካሸውን አሞካሽተን፣ የሚረገጠውን ረግጠን ትንሽ ይችን እንኳን የምታክል ያህል ለማስተካከል እንሞክራለን። ለማንኛውም እንዴት ናችሁ? በእናንተ እርዳታ ነው። ግን ይህ ሁሉ ሊሆን የሚችለው ልናስተካክለው የምንችለው በእናንተ እርዳታ ነው። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ በወንዲማክ ገባሁባችሁ። ሲጀመር ወንዲማክ ሙዚቃ ለቋል ትናንትና። በሱ ነው ዛሬ ሪያክት የምናደርገው። ከእናንተ የሚጠበቀው ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ ብቻ። ወንዲማክ ምን አለ? ሰከርኩልሽ አለ። እኔም በእናንተ ፍቅር ሰክሬያለሁ። እስኪ አስክሩኝ። ዝም ብላችሁ በሁለት ወር ውስጥ 1000 ሰብስክራይብ አስገብታችሁኝ አስክሩኝ። እስኪ አስክሩኝ። ለማንኛውም ወደ ቪዲዮአችን ሺ80 ሪከርድስ ሞፈር ኢንተርቴይንመንት ፕሮዳክሽን ነው የሰራው ነው። እኔ ምንም አላየሁም። ምንም እንዳትሉኝ፣ አይመለከተኝም። እረፉ። ወንዲማክም ከሷ አይተናነስም ያለው እኔ አላልኩ። ለቀልድ ነው ደግሞ እንዳታምሩ። አዝማሪ ቤት ደስ አይላችሁ? አዝማሪ ቤት ምናምን ያለው ቫይብ፣ ጨዋታው፣ ነቆራው ምናምን በጣም ነው ደስ የሚለው አይደል? በጣም ነው የምወደው እኔ። አለበሱት ይላል ፎቶው። ያዝ እንግዲህ ጀስ ልጅቷ ካሜራ አረፍ ያትይሽ ለወደፊት ሊዘፍንላት ነው። የሱፍ አበባ የሱፍ አበባ ሲል ፊልሙን አይደለም አይደል? ፊልሙን አይደለም ወንዲማክ ግን የሱፍ አበባ ትርጉሙ ምን ነው? ይቅርታ የሶሪት ላባ ምንድን ነው ጋይስ ንገሩኝሽ። ላባ ነው ግን ሶሪት የምትባል ወፍ አለች ወይስ እንዴ? ሰከርኩልሽ ሰከርኩልሽ ካለ ከሆነ ሙዚቃው ጋር ተመሳስሎብኝ ነው። እሺ አቆምኩ ጋይስ። የምር ከሆነ ሙዚቃው ጋር ትንሽ ተመሳሰለብኝ ከራሱ ሙዚቃ ጋር። በአንዱ ቢያይ በአንዱ ጋር ጋይስ እኔ ወንዲማክ የመጣበት አመጣጥ መቼስ ታዩታላችሁ አይደል? ላይክ አይኑ ራሱን ፕሮዲዩስ ያደርጋል አቅም አለው ምናምን ቢሆንም ግን
የመጣበት አመጣጥ ደስ ይላል። ከመጀመሪያው መቼስ በጣም ቫይራል ወጣለሽ 80 ነው። ከዛ ደግሞ ያው ኦሮምኛው ከዛ እያለ ሁሉ ሙዚቃዎቹ ቫይራል ይወጣሉ። ግን ይህ ከመጀመሪያው አመጣጡ ጀምሮ ላይ እንከን የሌለው ስራ ነው እየሰራ የነበረው። አልበሙ ትንሽ ተንገራገጨ እንጂ የምር እኔ ወንዲማክ በደንብ ይሰራል። አይቀርም በዚህ ሁኔታ አይቀርም ወንዲማክ። ሰከርኩልሽ ፍቅርሽ በፍቅርሽ ሰከርኩላችሁ። እኔ ሰከርኩላችሁ ጋይስ። ሰብስክራይብ ሳታደርጉኝ ስታዩ ከ80% በላይ የሚያይ ሰብስክራይብ ሳያደርገኝ እባካችሁ ሰብስክራይብ አድርጉኝ። ሰከርኩላችሁ። ከዛ ደግሞ እስኪ በደስታ ደግሞ የሆነ ቀን አስክሩኝ ዝም ብላችሁ። እረፉ። እኔ እንደ እንትና አይደለሁኝም፣ እንደ አሌክስ ደርቲ ማይንድ አይደለሁ። እረፉ፣ በቃ እረፉ። ያስ ቦታ ተቀያየሩ፣ ግድ የላችሁ። ኧረ በል ተወዛዋዥ ናቸው ማለት ነው። አረ ፈገግ በይ። ካናቴ ወጥቶ ነው ያሉ ጋይስ። እኔ ደግሞ ካራቴ ያለ መስሎኝ ማለት ልል ነበረ ጋይስ። በፍቅርሽ ጋና ወጥቶ ማለት በቃ እኮ ማለት በቃ ረፉ ስላችሁ ረፉ። እሷ በመጣች ቁጥር እኔ መሳቀቅ የለብኝም ማለት በቃ ረፉ። ተረዱን። ምን አይነት ቀልድ ነው ያዛችሁት? አስተያየቷ ደስ ይላል ጋይስ። ሰከርኩልሽ በፍቅርሽ አሰባችሁት? ወንዲማክ መጠጡ አለ፣ ጠጁ አለ፣ እሷ አለች። ይሄ ሰውዬ እንዴት ነው የማይሰክረው ወገን? ይዋል ልጅቷ ደግሞ ታምራለች። ልጅቷ ሳይዳይ ቦምባስቲክ ብሏል። እሷ ራሷ አስተያየቷ ሰከርኩልህ እምትል ነው የሚመስለው።
እኔ ወንዲማክ ማለት ነው ዘፈኖቹ እንዴት ነው እንዳልኩት ነው ቀደም ይሄ አልበሙ ትንሽ አለብኝ እንጂ ለኔ አሁንም ለኔ ነው የምለው አለብኝ እንጂ ከአልበሙ ላይም እኮ ላይክ በጣም ይወደዱ እንዴ ሳሚኛ አሁን በደንብ ተደምጧል ታይቷል። ቢሆንም ግን እንዴት ወንዲማክኒ በነጠላ ዜሞች በጣም ሂት እያደረገ መጣና ማለት ነው። ከዛ አልበሙ ላይ ሲደርስ ትንሽ ሲንገራገጭ እንጂ ያው እኔ ብቻ አይደለም ለዚህ ምስክር እይታዎችም አሉ። ወንዲማክ የታየ ቪዲዮዎቹ የታየበት በሚሊዮኖች አሁን አልበሙ ላይ ሲመጣ ያልታየበት ምክንያቶችን ግልጽ ነው ማለት ከተወደደ ይታያል፣ ይደመጣል፣ በስርዓት ሰቡን በደንብ ሪያክት ያደርግበታል። ግን እንዳልኩት ነው ግን ደግሞ ለኔ ማለት ነው ምርጥ ኢትዮጵያ ውስጥ ላይ ራሳቸውን ከማያካብዱ ሰዎች ውስጥ ነው። እንዴት ነው ይሄ ልታይልም ጋዜጣዊ መግለጫ ኢንተርቪው ላይ አታገኙት፣ የሆነ ቦታ ላይ የሆነ ቦታ በቃ ሙዚቃ ሲለቅ ብቻ ነው የምታዩት። ወንዲማክ ይስፋይ ጋሻውን ትክክለኛ ስራ ነው የሰሩት። ለኔ ትክክለኛ ስራ ነው የሰሩት። አሁን ጋሽ ክብረት ይስጥልኝ። አረ ልበሹ ግድልሽ ወንድ ነው እንዲማክ ወንድ ነህ። እሺ ግጥምና ዜማ ራሱ ነው። ኦኬ አንተና አይሌ ኦኬ ሜሮን ይሁን ሞዴሏ ነች። ሜሮን ይሁን ለማንኛውም እንደዚህ ሁላችሁ እኔ ምንም ማለት እኔ ሁላችሁ ከናንተ ይሄ እንዴት ነው እንደ አሌክስ አይደለም ደግሞዋለሁ ደርቲ ማይንድ አለ እረፉ። ለማንኛውም ግን እኔ ወድጄዋለሁ ይሄንን ሙዚቃ በቃ ላይ ይሄ እንዴት ነው ወንዲማክን የለመርንበት አይነት ሙዚቃ ነው። ገና አልታየም፣ ያው ጊዜ ይፈልጋል ለመታየት 2 ቀን 3 ቀን በኋላ በረንብ ሊደመጥ ይችላል። ወደ 40 ምናምን ሺህ ነው የታየው። ከዚህ በኋላ ይታያል ብለን ተስፋ እናደርጋለን። ግን ላይክ አሪፍ ነው። ከዚህ በፊት ቀደም መግቢያ ላይ የዘፈንኩትኝ አዲስ ባልሽ ከሚለው ጋር ቀረጸው ምናምን ኢንዶር ሆነብኝና ኤቭሪቲንግ ኢንዶር ሆነና ተመሳሰለብኝ። ከለሪንግ ያው ሞፈር ነው የሰራው ሞፈር ያኛውንም ይሄንንም ሞፈር ነው የሰራው ቢሆንም ከለሪንጉ ትንሽ ተመሳሰለብኝ። ሌላው ማለት ነው ፐርፌክት ላይክ እንዳልኩት ኢንዶር መሆኑ ለኔ ትንሽ አውትዶር ቢሆን ደግሞ ትንሽ ይሻል ነበር። ለማንኛውም ግን ማለት ነው እኔ ወንዲማክ ይመቸኛል። እንዳልኩት ነው ይሄ ልታይ የሚል ሰው አይደለም፣ የሆነ ቦታ ላይ የምታገኙ ሰው አይደለም፣ በየኢንተርቪው በየቲቪ ጣቢያው በጠሩት ቦታ የሚሄድ አይነት ሰው አይደለም። ለዛ እኔ በጣም ይመቸኛል። ለዛ ነው ቀደምም እንደዛ ያልኩትኝ። ቢሆንም ይሄኛው በዚህ ሙዚቃው ብቻ እኛ ሪያክት ስለምናደርግ ጀጅ እናድርገው፣ ወይም ደግሞ እንደኔ ከ10 ስንት ይገባዋል የሚለው ልንገራችሁ። 9 ከ10 8.5 ምክንያቱም እንዳልኩት አንድ ለኔ ኢንዶር መሆኑ ትንሽ አውትዶር ክሊፖችን እወዳለሁ ኢንዶር መሆኑ። ከዛ ደግሞ ሐሳብና ከለሪንግ ትንሽ መመሳሰላል ከአዲስ ባልሽ ከሚለው ጋር ማለት ነውና ልጅቷ እዛ ላይም ቁጭ ብላ ነው የምታየው፣ እዚህ ላይም ቁጭ ብላ ነው የምታየው። የዛኛው እንኳን ያሳምናል፣ የዚህኛው እንኳን አያሳምንም። የሆነ ትንሽ ጥረት ቢደረግ በእነሱና በሷ መሃል ለመግባባት አስኤ ዳይሬክተር እንጂ እኔ የምናገር እኔ ብሆን ዳይሬክተሩ የማደርገውን ነው። አንድ አውትዶር አደርገዋለሁ፣ 2 ደግሞ ኢንዶር እንኳን ቢሆን ላይክ ሁለቱን ለማቀራረብ የሆኑ ቴክኒኮችን ከዛ ደግሞ የሆነ እንዴት ነው ይሄ ትግርኛ ክሊፖች ላይ ባለፈው እንዳልኩት የሆነ ኦድ የሆነ ካራክተር ታደርግና ሁለቱን ለማግባባት ወይ ደግሞ ሁለቱ ለመግባባት በመከሩ ቁጥር እንዴት ነው ለማጣላት የሚሞክር አይነት ሰው እንደሱ አይነት ሐሳቦችን ታደርጉና ላይክ ኢንዶር እንኳን ቢሆን እንደኔ ማለት አሁን ለምሳሌ ማን ነበር ይሃኛው ሙዚቀኛ ረሶት ይስሙ ብቻ አለ ይሄ አረ ሙዚቃ ስሙ ረሶቲን ብቻ አሉ ኢንዶር ሆኖ የዚህ አይነት ታቹ ሆኖ
በጣም ፈን የሆኑ ሙዚቃዎች እንደዛ ማድረግ ይቻላል እንደኔ። አሁንም ይሄኛው ሙዚቃ ለኔ 8.5 ከ10 ይነፍቱ ይነፍ። የእናንተን ኮሜንት ላይ ንገሩኝ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። አቦ ቻው።